السلام عليكم ورحمة الله وبركاته. الله سبحانه وتعالى رمضانችንን ይቀበለን። ረመዳን እየገፋ ነው። ረመዳን እየሄደ ነው። ሊያልቅ እየተቃረበ ነው። الله سبحانه وتعالى አጅሩን ምንዳውን የሚቋደስና የሚያገኝ ሰው الله سبحانه وتعالى ያድርገን። ረመዳን ሊያልቅ ሲቃረብ ረመዳን ወደ መጨረሻ አካባቢ በሚደርስበት ሰዓት ነብዩ አለይሂ ሰላቱ ሰላም አንድ ዓዳ አላቸው፣ አንድ ባህል አላቸው። እሱ ምንድነው? መስጂድ ላይ ኢዕቲካፍ መግባት። ነብዩ ሰለላሁ ዐለይሂ ወሰለም ከነሚስቶቻቸው ይገቡ ነበር ኢዕቲካፍ ማለት ነው። ለ10 ቀን ከመስጂድ ሳይወጡ እዚያው መስጂድ ላይ ሆነው ከማንም ጋር ሳይገናኙ ከጌታቸው ከአላህ Subhanahu Wa Ta'ala ጋር ብቻ በኢባዳ ላይ ራሳቸውን የሚያጠናክሩበት ቀናቶች ናቸው። 10 አዋኺር። ይህ 10 አዋኺር የራሱ አጃኢብ አለው፣ የራሱ ጉዳጉዶች አሉት ማለት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም 10 አዋኺርን ለኢዕቲካፍ የሚመርጡት ማለት ነው። በመጀመሪያ ኢዕቲካፍ ብሎ ማለት ቀጥዑል ዓላኢቅ መዐል ኸላኢቅ ሊትሳሊ ቢረቢል ኻሊቅ። ቀጥዑል ዓላኢቅ መዐል ኸላኢቅ ከሰዎች ጋር ያለን ዓላቃ ግንኙነት ማቋረጥ ነው። ቀጥዑል ዓላኢቅ መዐል ኸላኢቅ ለምን? ሊትሳሊ ቢረቢል ኻሊቅ ከአላህ Subhanahu Wa Ta'ala ጋር ራሳችንን ለማጠናከር ግንኙነታችንን ለማጠናከር ከሰዎች ጋር ያለንን ግንኙነት የምንቆርጥበት የምናቋርጥበት ቀናቶች ናቸው። ኢዕቲካፍ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እስካሉ ድረስ ኢዕቲካፍን አቋርጠው አያውቁም። 10ቱ የመጨረሻ ቀናቶች የሞቱበት ረመዳን ግን 20 ቀን ነበር ረመዳን ኢዕቲካፍ የገቡት ነብዩ አለይሂ ሰላቱ ወሰላም ማለት ነው። ነገር ግን በአሁን ሰዓት ሱና ማህጁራ የተራቀ የሰው ልጆች ጀርባ የሰጡት የተተወ የሆነ ሱና እየሆነ ነው ኢዕቲካፍ ማለት ነው። ስለዚህ አላህ ያገራልን ሰዎች፣ አላህ Subhanahu Wa Ta'ala ጊዜ የሰጠን ሰዎች፣ አላህ ያመቻቸልን ሰዎች ይህን ሱና ኢህያ ማድረግ አለብን። ይህን ሱና ይፋው ማድረግ አለብን። እነዚህ 10 አዋኺር ከባድ ቀናቶች ናቸው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም 10 አዋኺር ሲገባ ሸደ ሚዘረሁ መቀነታቸውን ያጠነክራሉ። ይህ ማለት ምንድነው? ኪናያ ነው፣ ቅኔ የሆነ ንግግር ነው። በኢባዳ ላይ ጠንካራ ይሆናሉ ነብዩ አለይሂ ሰላቱ ወሰለም። አይቀበ አህለሁ ቤተሰቦቻቸውንም ይቀሰቅሳሉ ኢባዳ እንዲሰሩ፣ ሌሊት እንዲቆሙ፣ ዱዓ እንዲያደርጉ፣ ዚክር እንዲያደርጉ፣ ቁርአን እንዲቀሩ ማለት ነው። እንዲሁም ደግሞ ወአህያ ለይለሁ ሌላቸውን ህያው ያደርጋሉ በኢባዳ ወደ አላህ መቃረብ። ከማንም ጋር ግንኙነት አቋርጠዋል። ከጌታቸው ከአላህ Subhanahu Wa Ta'ala ጋር ብቻ ነበረ ግንኙነታቸው ማለት ነው። እኛም ከቻል 10 አዋኺር ለኢዕቲካፍ